ክብራን ሰልጣኞች በመጨረሻም አርኪካድ ከሌሎች ሶፍትዌሮች ጋር እንዴት በተጓዳኝ እንደሚሰራ እሱን እናያለን። አርኪካድ ወደ አውቶካድ መላክ፣ አርኪካድን ወደ አርትላንቲስ መላክ፣ አርኪካድን ወደ ተለያዩ ሶፍትዌሮች እንዴት እንደሚላክ እናያለን። እሱን መጀመሪያ አርኪካድ ወደ አውቶካድ እንዴት እንደሚላክ እሱን እናያለን። መጀመሪያ እዚህ ጋር የተሰራውን ይሄንን ድሮይንግ ወደ አውቶካድ እንዴት አድርገን እንደምንልክ እናያለን ማለት ነው። መጀመሪያ ፋይል በማለት ፋይል ሴቭ አስ እንለዋለን። ይሄንን ወደ አውቶካድ ለመላክ ነው። ይሄንን አርኪካድ ሶሎ ፕሮጀክት ነው የሚለው። እኛ ወደ DWG ፎርማት እንቀይረዋለን። DWG ማለት የአውቶካድ ፎርማት ነው ማለት ነው። እዚህ ጋር ፎቶሾፕ አለ፣ JPG በፒክቸር በተለያዩ በኩዊክ ታይም በDWF DXF እና የተለያዩ ኤክስቴንሽን ፋይሎች አሉት። እነዚህ አሁን ወደ አውቶካድ ለመቀየር በDWG ሴቭ አደርገዋለሁ ማለት ነው። ይሄንን ዲስክቶፕ ላይ ሴቭ እናደርገዋለን። በቁጥር ነስተው 1 1 1 11 12 እዛ ዲስክቶፕ ላይ ሴቭ አልኩት። እዚህ ላይ ኮንቨርት እያደረገው ነው ማለት ነው። አሁን ወደ አውቶካድ ትራንስፈር አድርጎታል ማለት ነው። እዚህ ላይ ስኪፕ ኦል ትሉታላችሁ። አሁን ይሄ ድሮይንግ ወደ አውቶካድ ልከነዋል ማለት ነው። ይሄንን ደግሞ ወደ ሌላ ወደ አርትላንቲስ ወደሚባል ሶፍትዌር ደግሞ ለመላክ ይሄንን በ3D ማየት አለብኝ ማለት ነው። ይሄንን በ3D አየሁት። ይሄን በ3D ካየው በኋላ ይሄንን ሙቭ ማለት መቻል አለብኝ። እዚህ ላይ ፋይል አሁንም ሴቭ አስ ነው የምጠቀመው። እዚህ ጋር SG ኢሜጅ ይላል። እነዚህ ብዙ ፎርማቶች አሉት። እኔ የምፈልገው አርትላንቲስ ሚለውን ነው። አርትላንቲስ መረጥኩለት። ይሄንንም እንሰጠዋለን 11 12 ማይ ዶክመንት ላይ ሴቭ አደረግነው። ኤክስፖርት እንዲያደርግልን የምፈልገው ኤክስፖርት ያደርግልናል ማለት ነው። አርትላንቲስ የምንለው የ3D ኤዲተር ነው ማለት ነው። አውቶካድ ደግሞ 2Dውን ኤዲት የምንጠቀምበት ነው። እዚህ ላይ ኮንቨርት እያደረገው ነው ከአርኪካድ 3D ወደ አርትላንቲስ የሚወስደው። ይሄንን 3Dውን ብቻ ነው የሚወስደው። ያንኛው ደግሞ አውቶካድ 2Dውን ብቻ ነው የሚወስደው። እዚህ ላይ ኮንቨርት እያደረገ ነው። ፌዝ 2 ኦፍ 3 ይላል።
እዚህ ጋር ይሄንን ፌዙን ሲጨርስ ወደ ነበረበት ይመለሳል ማለት ነው። ይሄንን የ3D አሮ ቱላችን በመንካት ራይት ክሊክ go to floor plan እንለዋለን። እዚህ በኋላ ይሄንን ሚኒማይዝ እናደርገዋለን። አውቶካዳችን በመክፈት ወደ አውቶካድ ትራንስፈር ያደረግነውን 11 12 ሚሊዮን እናየዋለን ማለት ነው። ፋይል ወይም ይሄኛውን ሾርትከት መጠቀም እንችላለን። ኦፕን እንለዋለን። ዲስክቶፕ ላይ ይሄንን 11 12 ብለን የመረጠልን ያስገባነውን ይሄንን ኦፕን እንለዋለን። ኮንቲኒው ይሄ የምናየው ድሮይንግ ከአርኪካድ ወደ አውቶካድ የመጣ ድሮይንግ ነው ማለት ነው። ይሄንን ከአውቶካድ ወደ አርኪካድ መውሰድ ይቻላል። ሌላው ደግሞ ይሄንን የ2D ነው ያየነው። ሌላው ደግሞ እዚህ ላይ ወደ አትላንቲስ ወስደን እናየዋለን። ይሄ አትላንቲስ ነው። 3Dውን የምንወስድበት ሶፍትዌር ነው ማለት ነው። ይሄንን እንደፈለግን መጠቀም እንችላለን። እዚህ ጋር የምናየው በአትላንቲስ የተሰራ ወደ አትላንቲስ ትራንስፈር የሆነ ቢልዲንግ ነው። ከአርኪካድ ወደ አትላንቲስ ይሄንን ሬንደር ይሄንን ሎኬሽን በመስጠት ዲስክቶፕ ላይ ኦኬ እዚህ ጋር ሬንደር ነው እንለዋለን። ይሄንን የመሰለ የፎቶግራፍ ቪው ይሰጠናል ማለት ነው። ይሄ አትላንቲስ ማለት የአርኪካድ ኤዲተር ነው። አውቶካድም የአርኪካድ ኤዲተር መጠቀም እንችላለን ማለት ነው። ይሄ ራሱን የቻለ ሶፍትዌር ነው ማለት ነው። ይሄንን ከአርኪካድ የሰራነውን ወደ አትላንቲስ በመላክ 3Dውን ማየት ችለናል ማለት ነው። እዚህ ላይ የሚታየን ቪው እዚህ ጋር ያየነው ቪው ነው ማለት ነው።
ይሄንን ክሎዝ በማለት እዚህ ጋር እኛ ወደ ዲስክቶፕ እንዲመጣ ያደረግነውን ፎቶችን እናያለን ማለት ነው። ይሄ ያነሳ ነው ሬንደር ያደረግነው ፎቶ ነው ማለት ነው። ሌላው እዚህ ጋር ከአውቶካድ የአውቶካድን ፋይል ወደ አርኪካድ ማምጣት ነው። እሱን ደግሞ መጀመሪያ ፋይሉን ክሎዝ ማድረግ አለብን። ይሄንን ክሎዝ ካደረግን በኋላ ኦፕን ማለት እንችላለን። ይሄንን ነው መክፈት የምንፈልገው። ይሄንንም ማጥፋት አለብን። ይሄንን ኦፕን እንለዋለን። ኦፕን ብለን ይሄ ታች በዲደብሊውጂ ያሉትን ፋይሎች እንዲከፍትልኝ ነው እንፈልግ። እዚህ ጋር በዲደብሊውጂ ይሄንን 11 12 ሚለው አውቶካድ ፋይል ኦፕን እለዋለሁ። አሁንም ኮንቨርት እያደረገው ነው ማለት ነው። ዱ ኖት ቼንጅ ይሄንን እንዳይቀየርብኝ እዚህ ላይ የሚታየን ድሮይንግ የአውቶካድ ድሮይንግ ወደ አርኪካድ ማምጣት እንዴት እንደሚቻል ከአርኪካድ ወደ አውቶካድ አይተናል። ከአርኪካድ ደግሞ ወደ አርትላንቲስ ወደ ሌላ 3D ሶፍትዌሮች እንዴት መላክ እንደሚቻል አይተናል ማለት ነው። እስካሁን ያየነው ጄኔራል አርኪካድ ምን ይመስላል የሚለውን ጠቅለል ባለ መልኩ ለማየት ችለናል ማለት ነው።